المحاضرة እንዳለፈው የሶላት አሳሳቢነት ነው። ሶላት ትልቅ ዒባዳ ነው። ሙስሊሙ ሁሉ የሶላትን ግዴታነት ከእስልምና አርካኖች መካከል ትልቅ ቦታ የሚሰጣት ዒባዳ መሆኗን እናውቃለን። ግን አብዛኛው ሙስሊም ሶላት በሙስሊሞች ህይወት ውስጥ ያላት ቦታ ምን ያክል ነው፣ አላህ ተባረከ ወተዓላ ዘንድ ያላት ደረጃ ምን ያክል ነው የሚለው በተገቢው መልኩ አያውቅም። ለዚያ ነው በቀደምቶችና በእኛ መካከል ያለው ለሶላት የምንሰጠው ትኩረት የሰማይና የመሬት ያክል የተለያየ። ሰለፎች በተለይ ደግሞ ሰሓቦች ለሶላት የነበራቸው ቦታ የተለየ ነበር። ከእነሱ መካከል አንዱ ሶላት ሲያመልጠው ቁጭ ብሎ የሚያለቅስ አለ። ልክ ዘመድ ሞቶበት ተዕዚያ እንደሚደረሰው የእኛ ሰው ቁጭ ብሎ የሚያለቅሱ አሉ። ከጎናቸው የሚያባብላቸው አይዞ የሚላቸው ሰዎች ተቀምጠው ከነ ሰዒድ ኢብኑ ዓብድልዓዚዝ አተኑኺ እንደመጣ ወሃዳ ምን አይመት አህል ሻም አንድ ቀን ሶላት አልፎት ቁጭ ብሎ ያለቅሳል። ይሄ የሶላትን ደረጃዋን አላህ ተባረከ ወተዓላ ዘንድ ያላትን ቦታ ስላወቁ ነው። ስለዚህ በዚህ ሙሐደራ ለሶላት የተለየ ቦታ እንዲኖረን ይቺ ሶላት ምን ያክል አሳሳቢ ናት፣ ፈዳኢሎቿ ምን ምንድን ናቸው፣ አላህ ተባረከ ወተዓላ ዘንድ ያላት ደረጃ ምንድን ነው የሚለውን በትንሹ ለማየት እንሞክራለን። ሶላት ከእስልምና አርካኖች መካከል ከሸሃደተይን በኋላ በቀጥታ የምትመጣ ነው። ወማ ኡሚሩ ኢላ ሊያዕቡዱ ላህ ሙኽሊሲነ ለሁ ዲን ሑነፋአ ወዩቂሙ ሰላተ ወዩቱ ዘካተ ወዛሊከ ዲኑል ቀይም እንዳለ ወፊ ልሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ሙዓዝ ብን ጀበልን ወደ የመን በላኩት ጊዜ ኢነከ ተቅዱሙ ዐላ ቀውሚን ሚን አህሊል ኪታብ ከመጽሐፍ ባለቤት የሆኑ ሰዎች ጋር ነው የምትሄደው። ፈሊየኩን አወለ ማ ተድዑሁም ኢላ አን ዩወሒዱላህ መጀመሪያ ጥሪ የምታደርግላቸው ነገር አላህን አንድ እንዲያደርጉ በብቸኝነት እንዲገዙት ተውሒድን ለእሱ እንዲያረጋግጡ ይሆናል። ፈኢዛ ዐረፉ ዛሊክ ይህንን ካወቁ فأخبرهم أن الله فرض عليهم 5 صلوات في يومهم وليلتهم الله በቀንና በሌሊት የሚሰግዷቸው 5 ሶላቶችን ግዴታ እንደደረገባቸው ነገራቸዋል። አንድ ሰው ላኢላሃ ኢለላህ ሙሐመድ ረሱሉላህ ብሎ እነዚህን የምስክርነት ቃላቶች ከሰጠ በኋላ ተውሒዱን ለአላህ አረጋግጦ የነቢያችን ዓለይሂ ሰላቱ ወሰላም ሱና ሙሉ በሙሉ ከተከተለ በኋላ ቀጥታ የሚመጣው ስራ ሶላት ነው። አብዱላህ ብን መስዑድ ረዲየላሁ ዐንሁ ነቢያችን ዓለይሂ ሰላቱ ወሰላም ጠየቃቸው፣ አዩል ዐመሊ አሐቡ ኢለላህ ወፊ ሪዋያ አዩል አዕማሊ አፍደል፣ ከስራዎች ሁሉ አላህ ዘንድ ይበልጥ ተወዳጅ የሆነው በላጭ የሆነው ስራ ምንድን ነው አላቸው። ነቢያችን ዓለይሂ ሰላቱ ወሰላም አሰላቱ ዐላ ወቅቲሃ ሶላትን በጊዜዋ መስገድ ነው አሉ። ከዚህ ዒባዳ ታላቅነት የተነሳ አላህ በጣም የሚወዳት ትልቅ ስራ ከመሆኗ የተነሳ ሌሎች ዒባዳዎች ምድር ላይ ሲደነገጉ ሶላት የተደነገገችው ከ7 ሰማይ በላይ ነቢያችን ዓለይሂ ሰላቱ ወሰላም ከአላህ ጋር በተገናኙበት ሌሊት አላህ ጾምንም ሐጅን ዘካን ሌሎች ታላላቅ ዒባዳዎችን በነቢያችን ዓለይሂ ሰላቱ ወሰላም ላይ ሲያወርድ እሳቸው ምድር ላይ ነበሩ። ሶላትን ግን ከመካ እስከ ቤተል መቅዲስ ተጉዘው ከቤተል መቅዲስ ደግሞ 7 ሰማያትን አልፈው
ከአላህ ተባረከ ወተዓላ በተገናኙበት ሌሊት ነው የደነገገባቸው። ይሄ ሶላት ያላት ቦታ ከፍ ያለ ታላቅ እንደሆነ የሚያመላክት ነው። ወከዛሊክ እቺ ሶላት ትልቅ ቦታ ያላት ከመሆኗ የተነሳ አላህ ታላላቅና ደጋግ ነቢያቶቹን ያዘዘባት በእሷ የሚሽከዳደር በእሷ ላይ የሚዘወትሩ እንደሆኑ የገለጸባት ስራ ነው። የሱረቱል አንቢያ ትልልቅ ነቢያቶችን አላህ ከዘረዘረ በኋላ ወጀዐልናሁም አኢመተን የህዱነ ቢአምሪና ወአውሐይና ኢለይሂም ፊዕለል ኸይራት ወኢቃመ ሰላት ወኢታእ ዘካት ወካኑ ለና ዓቢዲን። እነዚህን ሰዎች አላህ በእሱ ትእዛዝ የሚመሩ ሰዎችን የሚያቀርቡ መሪዎች አድርጎ መረጣቸው። ለዚያ ብቁ ካደረጋቸው ስራዎች መካከል አንዱ ምንድን ነው? ሶላትን አስተካክሎ መስገድ። ነቢያቶች እንኳን ደረጃቸው ከፍ ያለ ከመሆኑ ጋር አላህ ዘንድ ያላቸው ክብር ትልቅ ከመሆኑ ጋር ሶላትን ቀጥ አድርገው የሚሰግዱ ሶላትን አስተካክለው የሚሰግዱ መሆናቸው ይመሰገናል። ይሄ ሶላት ደረጃዋ ትልቅ እንደሆነ የሚያመላክት ነው። ይቺ ሶላት እንደው ትልቅነቷን ለመረዳት አላህ ዘንድ ትልቅ ቦታ እንዳላት ለማወቅ አንድ ሐዲስ በቂ ነው። ይህን ሐዲስ በደንብ ካስተነተንን ካስተዋልን ሶላት ላይ ያለን ትኩረት ሶላት ላይ ያለን ኢስቲቃማ ሙሉ በሙሉ የተለየ ነው። ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ እንዳሉ ኢነ አወለ ማ ዩሐሰቡ ፊል ዐብድ የውመል ቂያመቲ ሚን ዐመሊሂ ሶላቱ። አንድ ባሪያ የቂያማ ቀን ከስራዎቹ መጀመሪያ የሚመረመርበት መጀመሪያ ለሒሳብ የሚቀርብበት ሶላቱ ነው አለ። ፈኢን ሰሉሐት ፈቀድ አፍለሐ ወአንጀህ ወኢን ፈሰደት ፈቀድ ኻበ ወኸሲረ። እቺ ሶላቱ ከበጀች አሉ ነቢያችን ዓለይሂ ሰላቱ ወሰላም። ይሄ ሰው ስኬታማ ይሆናል፣ የፈለገውን ነገር ያገኛል። ሶላት ደግሞ ከተበላሸችበት ሰውየው ከስማት አይ አኺራችን ለማማሩ ለመበላሸቱ ሚዛኑ ሶላት ነው። ነቢያችን ዓለይሂ ሰላቱ ወሰላም በዚህ ሐዲስ እንደሚናገሩ ሶላታችንን ማሳመራችን ሶላታችንን ማስተካከላችን የውመል ቂያማ ከምንፈራው ሁሉ ነገር እንድንጠብቅ የምንፈልገውንም እንደዚሁ ኸይር እንድናገኝ ምክንያት ነው። በተቃራኒ ሶላትን ከንቱ የምናደርግ ከሆነ ለሶላት ቦታ ማንሰጥ ከሆነ ከዚያ በኋላ የሚመጡ ስራዎች ሁሉ ምንም ፋይዳ የላቸው። ምክንያቱም ነቢያችን ዓለይሂ ሰላቱ ወሰላም እሷ ከተበላሸች ከስሯል፣ ጠፍቷል፣ ምንም የሚያገኘው መልካም ነገር የለም እያሉ ይቺ ሶላት እንደ ሌሎች ዒባዳዎች በተወሰኑ ሁኔታዎች የምትተው ዒባዳ አይደለችም። አላህ በባሮቹ ላይ በጤንነትም በበሽታም ጊዜ በጦርነትም በሰላም በማንኛውም ጊዜ መፈጸም ያለባት ዒባዳ አድርጎ ነው የወሰነው። ሓፊዙ ዐላ ሰለዋት ወሰላቲ ውስጧ ወቁሙ ሊላሂ ቃኒቲን ፈኢን ኺፍቱም ፈሪጃለን አው ሩክባና ፈኢዛ አመንቱም ፈዝኩሩ ላህ ከማ ዐለመኩም ማ ለም ተኩኑ ተዕለሙን። አይ ጠላት እያንጋጋችሁ ከኋላ ስገዱ ይላል። ጦርነቱ እየተላተመ ሰዎች በሰይፍ አንዱ አንዱን ለመምታት እየሞከረ ጦርነት ውስጥ ናቸው። ጠላት ፊት ለፊታችሁ ስገዱ ይላል። እየሄዳችሁ እየጋለባችሁ ወይም ደግሞ ሰላተል ኸውፍ አሰጋገዱ ከነቢያችን ዓለይሂ ሰላቱ ወሰላም እንደመጣው በማንኛውም ሁኔታ صل قائما فإن لم تستطع فقاعدا فإن لم تستطع فعلى جنب የቻለ ሰው ይሰግዳል፣ ያልቻለ ተቀምጦ ያልቻለ ተኝቶ። ሶላት የምትተውበት ምንም አይነት ዑዝር የለም፣ ምንም አይነት ምክንያት የለም። ይሄ ሁሉ የሚያመላክተው ምንድን ነው? ሶላት አላህ ተባረከ ወተዓላ ዘንድ ያላት ቦታ የተለየ መሆኑን፣ ትልቅ ደረጃ ያላት የአላህን ጌታ
የምናገኝባት ዒባዳ መሆኗን ይህንን የተረዳ ሙስሊም አላህ ኸይር ፈልጎለታል። የሶላትን አሳሳቢነት ምክር በማብዛት ወይ በማብዛት አይደለም የምንረዳው። አላህ ለአንድ ባሪያው መልካም ነገር ሲፈልግለት ኸይር ሲያስብለት የሶላትን ደረጃ ያሳውቀዋል። በሐዲስ ነቢያችን ዓለይሂ ሰላቱ ወሰላም መን ዩሪድላሁ ቢሂ ኸይረን ዩፈቂሁሁ ፊዲን። የተውሒድን የሱናን የሶላትን ደረጃ ከማወቅ የበለጠ ፊቅህ የለም። ትልቅ ፊቅህ ማለት ይሄ ነው። ኪታብ ማገላበጥ፣ ብዙ ዒልም መሰብሰብ፣ መጃሊስ ዒልም ላይና ሙሐደራ ላይ ተቀምጦ ዝም ብሎ መመላለስ ብቻ አይደለም። ዒልም ማለት ፊቅህ ማለት አላህ ዘንድ የሚያቀርበን ከዲናችን ዋና ዋና የሆኑ መሰረታዊ ጉዳዮችን መረዳትና ለእነዚያ ትኩረት መስጠት። አላህ ከባሮቹ መካከል ኸይር የሚፈልግላቸው ዱንያቸውንና አኺራቸውን ሊያሳምርላቸው የሚፈልጋቸውን ሰዎች ሶላት እሱ ዘንድ ያላትን ደረጃ ያሳውቃቸዋል። ወደ አላህ የመድረሻ ብቸኛ ቦታ እሷ ናት። ብቸኛ መንገድ እሷ ናት። ሶላት ፊ ሱረቲ አልመዓሪጅ አሁን እንደተነበበው የሰው ልጅ አፈጣጠሩ አስሉ ብልሽት የተሞላበት ሁላችን አላህ ለፈተና ሲፈጥረን ተውሒድን ኢስላምን እንደ ተፈጥሮ በቀልባችን ውስጥ አድርጓል፣ እንደ ሚዛን አስቀምጧል። በተቃራኒ ደግሞ ብዙ ብልሽት አለ ውስጣችን። ኢነሁ ካኑ ቀሉመን ጀሁላ እንዳለው አፈጣጠራችን አስሉ በመሀይምነት ላይ በበደለኝነት ላይ የተመሰረተ ነው። ከዚህ መጥፎ ባህሪ የምንወጣው በዕልም ነው፣ በኢማን ነው፣ በመልካም ስራ ነው። ሰዎች ሶላታቸው ካልተስተካከለ፣ ሶላታቸው ካላማረ ከዚህ መጥፎ ተፈጥሯቸው የሚወጡበት ምንም አይነት መንገድ የላቸው። ኢነል ኢንሳነ ኹሊቀ ሀሉዓ ኢዛ መሰሁ ሸሩ ጀዙዓ ወኢዛ መሰሁ ኸይሩ መኑዓ። የሰው ልጅ ቅጠል ቢስ ነው አላ አፈጣጠሩ የሚጨበጥ ነገር የለው። መጥፎ ነገር ሲያገኘው ይበሳጫል፣ ይነጫነጫል፣ ማማረር ነው። በተቃራኒው ደግሞ መልካም ነገር ሲያገኝ ልኩን ይረሳል፣ የበላይነት ይሰማዋል፣ መስጠት የሚገባውን ይከለክላል። ከዚህ መጥፎ ማንነት የሚወጡት እነማን ናቸው? አላህ ባህሪያቸውን ስራቸውን ሲዘረዝር በሶላት ጀምሮ በሶላት ነው የጨረሰ። ኢለል ሙሰሊን አለ አለዚነ ሁም ዐላ ሶላቲሂም ዳኢሙን። ከዚያ በኋላ ሌሎች ስራዎችን ዘርዝሮ መጨረሻ ላይ ወለዚነ ሁም ዐላ ሶላቲሂም ሐፊዙን፣ ሶላታቸው ላይ ዘውታሪ የሆኑ ሶላታቸውን ስራዬ ብለው አለብኝ ብለው ተጠባብቆ የሚሰሩ ሰዎች ብቻ ናቸው። አንድ ሰው ሶላት ላይ ኢስቲቃማ ሳይኖረው 5 ወቅት ሶላቶችን አላህ በሚፈልገው መልኩ ሳይፈጽም ስነ ምግባሬን አስተካክላለሁ፣ ሌሎች ነገራቶችን እሰራለሁ ብሎ መሞከሩ የሸይጣን መስዋዕት ብቻ ነው፣ ፋይዳ የለውም። መሰረት የሌለው ነገር ላይ ቤት እንደማቆም መሞከር። ወደ አላህ የምናደርገው ብዙ በሶላት ነው መጀመር ያለብን። ለዚያ ነው ነቢያችን ዓለይሂ ሰላቱ ወሰላም ጣረሞት ውስጥ ሆነው ንግግር ምላሳቸው ላይ እየከበዳቸው ኡመታቸውን በሶላት ነበር አገራያ። ዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ እንደሚለው ካነ አኺሩ ከላሚ ረሱሊላሂ ሰለላሁ ዐለይሂ ወሰለም አሶላት አሶላት ኢተቁላህ ፊማ መለከት አይማኑኩም። ነቢያችን ዓለይሂ ሰላቱ ወሰላም መጨረሻ የተናገሩት ንግግር አለ ሶላትን አደራችሁን ማለት ነው። ወፊ ሪዋየት አነስ ረዲየላሁ ዐንሁ حتى كان رسول الله صلى الله عليه وسلم يغرغر بها صدره ولا يكاد يفيض بها يده. أي بلاساتهم أبال من نار تسمعቸው ገረታቸው ላይ እየተመላለሰባቸው በግድ ነበር ጭቃል የሚያወሩ አሶላት እያሉ ይሄን አልቀም ነቢያችን ዓለይሂ ሰላቱ ወሰላም በህመም ላይ የሞት ህመም ወርዶባቸው ይሄ ነገር ምን ያክል አሳሳቢ መሆኑን ተረድተን በሶላት ላይ ኢስቲቃማ እንዲኖረን ዱንያችንን አኺራችንን እንድናሳልፍ ሶላት አላህ በፈለገው መልኩ ለያዛት ቀጥ ብሎ ተጠባብቆ ለሰገደ ሰው ውስጣችንን ሙቻችንን
ዱንያችንን አኺራችንን አሳምር ዒባዳ ነው። ፈዳኢሎቿ ብዙ ናቸው። ኸይሯ በረካዋ ኑሯ ብዙ ነው። ወሚን ፈዳኢል አስሰላት ወንጀልን የምታስምርናት ጥፋታችን እንዲራገፍልን እንዲታበስልን ምክንያት የሆነች ዒባዳ ነቢያችን ዓለይሂ ሰላቱ ወሰላም በሐዲስ እንዳሉ መተሉ ሰለዋት ልኸምስ ከመተሊ ነህሪን ገምሪን ዐላ ባቢ አሐዲኩም የግተሲሉ ሚንሁ ኩለ የውሚን 5 መርራ። ልክ በአንዳችሁ በጣም ላይ የሚያልፍ ሰፊና ትልቅ ወንዝ አምሳያ ነው። አንድ ሰው ከዚያ ውሃ በሌላ ሐዲስ እንደመጣው አረአይቱም ለው አነ ቢባቢ አሐዲኩም ነህረን የግተሲሉ ሚንሁ ኩለ የውሚን 5 መርራ ሀል የብቃ ሚን ደረኒ ሚን ሸይ? ሰሓቦች ጠይቋቸው ከእናንተ መካከል በራቡ ፊት ለፊት ወንዝ ያለው ሰው መሄድ አይጠበቅበትም። ደርሶ ሲመለስ እያላበው ፀሐይ የመጣው እንደገና መታጠብ አያስፈልግም። በሩ ላይ ነው ያለው። ያ ሰው በየቀኑ ከዚህ ወንዝ 5 ጊዜ ይታጠባል አላቸው። ይሄ ሰው ቆሻሻ የሚባል ነገር ይቀርበታል ወይ? ሰሓቦች ምንም ቆሻሻ አይቀርበትም ማለት ነው። ነቢያችን ዓለይሂ ሰላቱ ወሰላም ይሄ የአምስት ወቅት ሶላቶች ምሳሌ ነው። አላህ በእነሱ ምክንያት ወንጀሎችን ያጥብባቸዋል። በሌላ ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ምናሉ ተሕተሪቁነ ፈኢዛ ሰለይቱም ሱብሓ ገሰለትሃ ትቃጠላላችሁ አሉ። በወንጀል ሰዎች አጥፊ ነን፣ ብዙ ወንጀል እንሰራለን፣ ብዙ ስህተት እንፈጽማለን። ግን ለዚህ መድኃኒት ሶላት ናት። በወንጀል ተቃጥላችሁ የሱብሒ ሰላትን ስትሰግዱ አሉ ከዚያ በፊት የተሰራው ሁሉ ታጥባል። ثم تحترقون فإذا صليتم الظهر غسلتها ከዚያ ደግሞ ትቃጠላላችሁ ዙሁርን ስትሰግዱ ታጥባለች። ዐስርንም እንደዚሁ መግሪብንም ዒሻን የምትሰራው ወንጀል መናድ ነገር ሕይወትን ያመሰቃቀለ ዛሂራችንን ባጢናችንን ያበላሻል። በተለይ ደግሞ ያን ወንጀል የምናሳብስበትና የምናስብበት ስራ ከሌለ በወንጀል ላይ ወንጀልን የምንደራረብ ከሆነ ያ ወንጀል ቀልባችን ላይ ይደገድጋል። ሐቅና ባጢልን መለየት የማንችልበት ደረጃ ላይ ራሱ ሊደርስ ይችላል። ለዚህ ግን መድኃኒቱ ሶላት ነው። የሱብሒ ሶላትን ሰግደን እስከ ዙሁር ድረስ የምንሰራቸው ወንጀሎች አሉ። እኛ ቦታ እንኳን እናስላቸው። አላህ ተባረከ ወተዓላ ግን በፈድሉ በረሕመቱ እነዚህ ሶላቶች ስንሰግድ በመካከላቸው የሚሰሩ ወንጀሎችን ሁሉ ያብስልን። በሌላ ሐዲስ እንደመጣው አሶለዋቱ ልኸምስ ወልጅሙዓቱ ኢላ ጅሙዓ ወረመዳን ኢላ ረመዳን ሙከፊራቱ ሊማ በይነሁና መጅቱኒበቲል ከባኢር። 5 ወቅት ሶላቶች አሉ። ከጁምዓ እስከ ጁምዓ፣ ከረመዳን እስከ ረመዳን በመካከላቸው ለሚሰሩ ወንጀሎች ማበሻ ናቸው፣ ትልልቅ ወንጀሎችን እስከ ራቅን ድረስ። ስለዚህ ወንጀለኛ መሆናችንን ካወቅን ወንጀል ደግሞ በሕይወታችን ላይ በዱንያ በአኼራ በእኛ ላይ የሚያስከትለውን አደጋ ተረድተን ሶላት ላይ ኢስቲቃማ ሲኖረን ሶላታችን ላይ ቀጥ ስንል አላህ እነዚህ ወንጀሎች ከእኛ ላይ ያልበስልናል፣ ያስወግዳል። ወሚን ፈዳኢሊሃ ከሶላት ትሩፋቶች ፈዋኢዶች መካከል አነሃ ተንሃ ዐኒል ፈሕሻኢ ወልሙንከር ከመጥፎ ነገር ከወንጀል ባለቤቶቿን ትከለክላለች። ሶላት አላህ በሚፈልግባት መልኩ ከተፈጸመች፣ አላህ ባዘዘባት መልኩ ከተሰገደች የሰው ልጅ ልብ ለኸይር ውዴታ እንዲኖር መጥፎ ነገርን ወንጀልን እንዲጠላ ታደርገዋለች። በቁርአን እንደመጣው አላህ ቁትሉ ማ ኡሕየ ኢለይከ ሚነል ኪታቢ ወአቂም ሶላት ኢነ ሶላተ ተንሃ ዐኒል ፈሕሻኢ ወልሙንከር ወለዚክሩላሂ አክበር ወላሁ የዕለሙ ማ ተስነዑን ብሏል። ሶላትን አስተካክለህ ስገድ። አቂም ማለት ሶሊ ማለት አይደለም። ዑለማዎች እንደሚሉት በል አዲሃ ዐላ አክመሊ ወጅህ
በተሟላ መልኩ አላህ በሚወድባት መልኩ ፈጽማት። እንደዚያ ካደረግ ሶላትን አስተካክለህ ከሰገድክ ሶላት ከጸያፍ ነገሮችና ከወንጀል ትከለክላለህ። ግን ዋና ጥቅሟ ያ አይደለም። ወለዚክሩላሂ አክበር፣ አላህን ማውሳታችን፣ ለአላህ ባርነትን ማሳየታችን፣ ለአላህ በግንባራችን መደፋታችን ይሄ ይበልጣል ከወንጀል ከመከልከሉ። አንድ ሰው አላህ ፊት ቆሞ ባርነቱን እያወጀ ለአላህ ብሎ ሲያጎነብስ ሲደፋ በግንባሩ መሬት ላይ ሲወድቅ ይሄ ትልቅ ስራ ነው። ለአላህ መዋረድን መተናነስን ለእሱ ተገዥነትን ግልጽ እያደረግን ነው፣ እያወጅንበት ነው። ለዚያ ነው አላህ ይህንን ስራ ወለዚክሩላሂ አክበር፣ አላህን ማውሳታችን ለአላህ መተናነሳችን ከወንጀል ከመከልከላችን የበለጠ ትልቅ ነገር። በሐዲስ እንደመጣው አንድ ሰሓቢ ወደ ነቢያችን ዓለይሂ ሰላቱ ወሰላም መጣና ፉላን ዩሰሊ ፊለይል ፈኢዛ አስበሐ የስሪቅ አላቸው። እገሌ የሚባል ሰው አለ ሌሊቱን ይሰግዳል፣ ግን ሲያነጋ ይሰርቃል አላቸው። ሌሊቱ ላይ ሶላት አለ ይሰግዳል፣ ጠዋት ተንስቶ ግን አንዳንድ ሱስ አለ፣ አንዳንድ የለመደበትን ነገር መተው የሚያስቸግር ሰው አለ። ጠዋት ተንስቶ ወደ ስርቆት ነው የሚሰማራው አላቸው። ነቢያችን ዓለይሂ ሰላቱ ወሰላም ሰተዝሀቡ ሶላቱ ትከለክለዋለች። ሰሓቦች እንደሚሉት ይሄ ሰው ከተወሰነ ጊዜ በኋላ ተውበቱ አምሮ ተስተካክሎ መጣ። ወዲያው ላይሆን ይችላል ከወንጀል የምንርቀው ከመጥፎ ነገር የምንጠበቀው፣ ግን በአላህ እየታገዝን ከእውነተኝነት ጋር ከዱዓ ጋር 5 ወቅት ሶላትን ጠብቀን በኢስቲቃማ በሙሐፈዛ ከሰገድን ቀስ በቀስ ይሄ ቀልባችን ውስጥ ያለው በሽታ ሁሉ እየታጠበ ለመጥፎ ነገር ያለ ዝንባሌ ሁሉ እየተወገደ ቀልባችን ኸይርን የሚወድ መጥፎ ነገር የሚጠየፍበት ደረጃ ላይ ይደርሳል። ስለዚህ እየሰገድኩኝ እወነጅላለሁ፣ እየሰገድኩኝ ሁልጊዜ ጥፋት ላይ ወድቃለሁ፣ ልፋት ብቻ ሆነብኝ ማለት ተገቢ አይደለም። አላህ ጊዜው ደርሷል ሲል ይመጣል ጥቅሙ። እኛ ያለብን ምንድን ነው? መታገስ ነው። በዚያው በሶላት ላይ መጠንከር ነው። ቀጥ ማለት በል እሷ በአላህ መንገድ ላይ ቀጥ ለማለት የአላህን ውዴታ በምንፈልግበት መንገድ ላይ ለመጽናት አጋዥና ትልቅ ረዳት ነው ሶላት። አላህ በቁርአን ላይ ወስተዒኑ ቢሶብሪ ወሶላት፣ የአላህ መንገድ ቀላል መንገድ አይደለም። ሁል ጊዜ ስሜትን መታገል ነው። ሁል ጊዜ ፍላጎታችንን ለአላህ ብለን መጫን ነው። ስለዚህ የሚያግዘን ነገር የሚያበረታን ነገር ያስፈልገናል። በዚያ መንገድ ላይ ለመጽናት በአላህ መንገድ ላይ ቀጥ ለማለት በሶላት ታግዙ ብሏል። ሶላት ትልቅ ረዳትና ትልቅ አጋዥ ነው። በዚያ ላይ መጽናት ወንጀል እንኳን ብናበዛ ከምንሰራው መጥፎ ነገር መውጣት እንኳን ቢሳነን በሶላት ላይ ስንዘወትር ዱዓ ስናበዛ አላህ ቀስ በቀስ ከዚያ ከመጥፎ ነገር የምንወጣበትን መንገድ ያመቻችልናል፣ ቀልባችንን ለኸይር ይከፍትልናል። ومن فضائل الصلاة أنها نور لأهلها في الدنيا والآخرة، بالدنيا والآخرة من ذلك برهان صلاة የሚሰግዱ ሰዎች በኢስቲቃማ በሙሐፈዛ ፊታቸው ታይተው ይታወቃሉ። ኑር አላቸው። إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا، ሰዋይቷቸው ይወዳቸዋል፣ ሰዋይቷቸው ቀልቡ ይከፈታል፣ ሰዋይቷቸው ምቾትና መዝናት ይሰማል። ሶላት በትክክል ከተሰገደች ለባለቤቶቿ ኑር ናት። ነቢያችን ዓለይሂ ሰላቱ ወሰላም في حديث أبي مالك الأشعري رضي الله عنه قال والصلاة نور، صلاة برهاننا قلباتنا ውስጥ ብርሃን ናት። ሰውነት አካላችን እንደዚሁ በብርሃን የምትሞላ ነው። በሲራጥም ላይ እንደዚሁ ሰዎች ወደ ጀነት ለማረፍ ሲራጥን መሻገራቸው ሸርጥ ነው። ወኢን ሚንኩም ኢላ ዋሪዱሃ ካነ ዐላ ረቢከ ሐትመን መቅድያ እንዳለ ሰዎች በሲራጥ ላይ ሲጓዙ ሁሉም እንደ መልካም ስራው ልክ ነው ብርሃን የሚደረግልን። ከዐብዱላህ ብን መስዑድ ረዲየላሁ ዐንሁ እንደመጣ አንዳንዱ የተምር ዛፍ የሚያክል ብርሃን የሚሰጠው አለ፣ አንዳንዱ ተራራ የሚያክል፣ አንዳንዱ ደግሞ አውራ ጣቱ ላይ ብቻ ቦግል የምትል ብርሃን ይሰጠዋል። የሶላት ሰዎች
ብርሃናቸው በየአቅጣጫው የተንሰራፋ ነው። የውመ ተረል ሙእሚኒነ ወልሙእሚናት የስዓ ኑሩሁም በይነ አይዲሂም ወቢአይማኒሂም እንዳለ በቀኛቸው በፊት ለፊታቸው የተፈለገው ኢሓጣ ነው። ለበረካ ነው ፊት ለፊትና ቀኙ የተጠቀሰው ሙፈሲሮች እንደሚሉ በሁሉም በኩል ብርሃናቸው ያካባቸዋል። አላህ ተባረከ ወተዓላ ሶላትን ቀጥ ብለው በመስገዳቸው ለሶላት ቦታ በመስጠታቸው የተነሳ በሲራጥ ላይ ያሳልፋቸዋል። መጨረሻ ቤታቸውን ጀነት ያደርጋላቸው። በሌላ ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም ምን ብለዋል? በሽር መሻኢነ ፊ ዙለሚ ኢለል መሳጂድ ቢኑሪ ታሚ የውመል ቂያማ በጨለማ ወደ መስጊድ የሚመላለሱ ሰዎችን የቂያማ ቀን የተሟላ ብርሃን እንዳላቸው አብስራቸው ብለዋል። ለአላህ ብሎ ሱብሒ ተንስቶ ወደ መስጊድ የሚመጣ የዒሻ ሶላትን በጨለማ የሚመጣ ማብሪያ ቢኖርም አይኖርም ለውጥ የለውም። ሰዓቱ የጨለማ ሰዓት ነው። የዒሻ የሱብሒ ሶላት በኢስቲቃማ የሚመላለሱ ሰዎች የሚሰግዱ ሰዎች የውመል ቂያማ አላህ ብርሃናቸውን ያሟላላቸዋል። በሌላ ሐዲስ ነቢያችን ዓለይሂ ሰላቱ ወሰላም አነሁ ዘከረ አሶላት ሶላትን አነሱና ስለ ሶላት ማውራት ጀመሩ። ከዚያም ናሉ መን ሐፈظ ዐለይሃ ካነት ለሁ ኑረን ወቡርሃነን ወነጃተን የውመል ቂያማ እሷን ተጠባብቆ የሰገዳት ሰው የቂያማ ቀን ብርሃን ትሆንለታለች፣ ማስረጃ ትሆንለታለች፣ መዳኛ ትሆንለታለች አለ። አይ ቡርሃነን አላህ ዘንድ ቁማ ትከራከራለች እስከሚድን ድረስ ጀነት እስከሚገባ ድረስ ቁማ ትከራከርለታለች አላህ ዘንድ። ሶላት ደግሞ ተከራካሪ የሆነችለት ሰው አይሰራም። በሱ አላህ የሚወዳት ትልቅ ዒባዳ ናት። አላህ ከዒባዳዎች ሁሉ አስበልጦ የሚወዳት ናትና እሷ ሽማግሌ የሆነችለት ሰው እሷ አማላጅ የሆነችለት ሰው መጨረሻው ጀነት ይብላሻል። ወመን ለም ዩሓፊዝ ዐለይሃ እችን ሶላት ከንቱ ያደረገ ሰው ያልተጠባበቀ ሰው ለም የኩን ለሁ ኑሩን ወላ ቡርሃን ወላ ነጃት ብርሃንም የለው ማስረጃም የለው መዳኛም የለው ጥፋት ብቻ ነው የሚጠብቀው። ወካነ የውመል ቂያመቲ መዐ ቃሩነ ወፊርዓውነ ወሃማነ ወኡበይ ብን ኸለፍ የውመል ቂያማ ደግሞ ደጋጎች ከደጋጎች ጋር የሶላት ሰዎች ከሶላት ሰዎች ጋር ሲሰበሰቡ ይሄ ሰው ከነ ቃሩን ከነ ፊርዓውን ከነ ሃማንና ከነ ኡበይ ብን ኸለፍ ጋር ነው የሚሰበሰብ። ከአላህ ጠላቶች ጋር ከሸረኞች ጋር ይሰበሰብ። ስለዚህ ሶላትን በኢስቲቃማ መስገዳችን ሶላትን ቀጥ አድርገን መያዛችን በዚያ አደገኛ ቀን በዚያ ትልቅ ቀን ብርሃናችን የተሟላ እንዲሆን ከፀጉር በቀጠነው ከሰይፍ በሰላው የሲራጥ መንገድ ላይ ብርሃናችን ተሟልቶ እንድናልፍ ምክንያት ትሆነናለች።